እንዴት እዚህ ልትመጪ ቻልሽ? ማለት በቃ አንቺ ያልሽው አንቺ ለዚህ ነው እንደዚህ ጠራሽኝ? ቆይ ተረጋጋ፣ አሳይሃለሁ። ለማንኛውም እንጂ ያዥ አንቺ ያዥ ለብስኩት ነው እንደዚህ የመጣ ነው። ቆይ ተረጋጋ፣ ታየዋለህ። ምን አይነት ሰው ነሽ? ቆይ ዝም ብለሽ ሰውን ታዞራለሽ። እሺ ለዚህ ብቻ ነው የመጣ ነው ወይስ ለታወራ? እሺ ምንድነው አሁን? ረባላ እንጂ እሺ ነን አንቺ ልጅ አታውቅም እንጂ እኮ ህፃን እኮ ነው የሚያደርግሽ። እንዴ ምን ችግር አለው? እንጣውን እንብላ እንዴ። ቆይ አንቺ ልጅ እንዴት ነው የሚያደርግሽ? ቆይ እንደዚህ ኧረ እባክሽ እንዳውን ወይ ታታ ላጉርስ እየገለልሽ መሆን አለበት። እንካ ትንሽ። ለማንኛውም አመሰግናለሁ። አንተ ወይ እዚህ ምን ትሰራለህ? አይ እንደዚህ ደበረሽ እንዴ? ኧረ አልደበረኝም፣ እንደዚህ ገርሞኝ ነው እንጂ። ወዴት እየሄድሽ ነው? ወደዚህ እየሄድኩኝ ነው ማዘርጋ። እና ልሸኝሻ? ደስ ይለኛል። ቆይ እንደዚህ መጥፋት ያወጣል ብለሽ ነው? ምን ይደረግ፣ ለመናፈቅ ነው። ትንሽ ልሸኝሽና ወደ ስራ ገባለሁ። እሺ በዚህ መንገድ ነው እንደ ስራ የምትገባው? አዎ በዚህ እኮ አታውቅም እንደ ሰፈር ነው። አይ ቲንክ እየደረስሽ ነው። እዚህ ድረስ ከሸኘሁሽ ይበቃል መሰለኝ አይደል እንዴ? ኧረ ወይኔ ተወደሽ እንዴ? አይ እስከዚህ ድረስ ስለሸኘኝ በጣም አመሰግናለሁ። እንዴ አንቺ መስያንስልሽ ነው ማለት ወደ ቤት ልወስድሽ እንዴ? እንደው አይ አመሰግናለሁ፣ ይበቃል እስከዚህ። እንደዚህ ከሆነ ጥሩ። ጻፍሽ በበድመዳ በጣም አስቀያሚ እንደሆንሽ ግን ታውቂያለሽ። ኧረ በቃ አልቀረብህም እንዴ? ልጨርሽኝ ነው እንዴ? ቆይቼ ልጅ አልፋታም ማለት አይደል? ቆይ እሰራልሻለሁ። ከሰራሁልሽ እኔ ሀያት አይደለሁ። በመንገድ ላይ ቢጎልም ከቶ እምነቴ
በቃላ ተወኛ ያልፋጠሽ አረባሉ ሰፈርሽን አልደረስሽም እንዴ? እዚሁ ነው? አዎ ወዴት እየሄድሽ ነው? ምን አገባ? በስነ ስርዓት መልሽልኝ። አትሰማም? ምን አገባ? ልጁን ታፈቅረዋለሽ ማለት ምን ፈልገህ ነው? ማለቴ ማን አንተ? ቆይ እንተዋወቃለን እንዴ? ወዴት እየሄድሽ ነው? መንገዴ ነው። አንተ ማን ነው? ለምንድን ነው የምትጠይቀው? እየተከታተልኩሽ ነበር። ለምንድን ነው የምትከታተለኝ? ስሚኝ፣ እኔና አንቺ ብንስማማ ነው መሻለሽ። ምንድን ነው የምንስማማ? እኔ ያችን ልጅ አፈቅራታለሁ። ማንን? እሷ ደግሞ ከሊስትሮ ጥራይ ጋር ትጃጀራለች። አንቺ ደግሞ እሱን ትወጂዋለሽ። ልክ ነኝ? ምን እንዴ? ይሄ ልጅ እንዴት አወቀ? አታውሪም እንዴ? ዞር በል እባክህ፣ አትጃጃል። ያመዋል እንዴ? በኋላ ልምጣልሽ እንዴ? አይ አያስፈልግም። ለምን ስባል ምን ነው እንድመጣ ያልፈልግሽው ምክንያት የሆነ ሰው ምሸኝሻለ ማለት ነው እንዴ? ነው ምንድነው ችግርሽ? እስኪ ንገሪኝ። ባይ ባይ። እሺ የስ እንጂ ቆይ እንጂ ተረጋጋ ቁጭ በል አንዴ። አባ እንዴ የት ነኝ ያለሁት? ቆይ አሁን ያለው ሆስፒታል ነው እንዴ? እዚህ እንዴት ልመጣ ቻልኩኝ? ማለት እንዴ አይ ተረጋጋ፣ ትንሽ አረፍ በል አንዴ። ኧረ ቆይ ምን አይነት ሰው ነው ያመጣኝ? ማለት እንዴት እዚህ ልመጣ ቻልኩኝ? ቆይ የሆነ ሰዎች ነው ይዘው የመጡት። እነማን እንደሆኑ እኔ ራሴ አላወቅኩትም። እና ቤተሰቦች የለሁም እንዴ? እሱማ አለ፣ ያጎቴ ልጅም እኮ አለ፣ ግን እኔ እንጃ። እና በቃ ትንሽ ተረጋጋና ተኛ እሺ? አረፍ በል። ወይኔ እንዴ ወይኔ ወንድሜ ወይኔ ተረጋጋ ወንድሙ ነህ? ቆይ ማን ነው የመጣው? እንዴት ነው እዚህ ልመጣ ቻለ? እንዴት? ትንሽ አደጋ ደርሶት ነው። ትንሽ አረፍ በልና ልንገርህ ያለውን ነገር። እሺ አረፍ በል። እሺ ትንሽ ጉዳት ስለደረሰው ነው። ስለዚህ ትንሽ ማረፍም አለበት እና ደግሞ እንክብካቤ ነገር ያስፈልገዋል። ከባድ ነገሮች እንዳያነሳ እና ደግሞ ከሱም ትንሽ እንዳትራቅ እንክብካቤ ስለሚፈልገው እና ደግሞ ከሱ ትንሽ ራቅ እንዳትሉ ትንሽ ቀረብ ብሎ ነው ስለተጎዳ እንክብካቤ ያስፈልገዋል እና ደግሞ ብዙ ደም ስለፈሰሰ እንዳትርቅ እነዛው በቃ ነገር እና ትንሽ ቆይታችሁ ወደ ቤት ይዛችሁ መሄድ ትችላላችሁ።
ችግር የለውም። ሰላም ነው አለ። እንዴት እዚህ ልትመጪ ቻልሽ? አጠያይቄ ነው። አንተ እንዴት ነህ? እኔ ደህና ነኝ አልሐምዱሊላህ። አንቺስ ሁሉ ሰላም ነው? ቆይ እንዴት ነው የሆንከው? እኔ ምንም የማውቀው ነገር የለም። ራሴን ያገኘሁት ሆስፒታል ብቻ ነው። እንዴት ነው አሁን? እየተሻለክ ነው? አዎ በጣም ደስ የሚል ስሜት ላይ ነኝ። ማለቴ ኖርማል ነው። ሰዎቹን ታውቃቸዋለህ? ኧረ አላውቃቸውም። ማን እንደመታኝ ራሱ ምንም የማውቀው ነገር እኮ የለም። በጣም ተጎድተሃል እኮ። ኖ ያን ያክልም እኮ አይደለም። በጣም ተጎድተሃል እኮ። ብዙም አይደለም። አሁን ትንሽ የፍሩት ነገር አምጥቼልሃለሁ ትበላለሽ። ኧረ ተቸገርሽ እኮ። ለምንድን ነው እንደዚህ የተቸገርሽው? ላጉርስ? ራስ እበላለሁ። በእናትሽ ራስ እበላለሁ። ኧረ ራስ እበላለሁ። አመሰግናለሁ። ችግር የለውም። አንቺ ግን ደህና ነሽ? ደህና ነኝ። ጠፍተሻል። የት እጠፋለሁ? እዚሁ ነኝ። ያለኝ እህት እኮ አንቺ ብቻ ነሽ። በቃኝሽ። ትንሽ ብላ እንጂ። አይ ማለቴ ትንሽ ያምን ስለሆነ ያምሽ። በሩን ክፈችኝ። እሺ። እንዴት አደርሽ? ደህና አደርሽ? አንተ ልጅ ደህና ነህ? እንዴት ነው መጣሽው? ቆይ እዚህ ጋር ማለቴ እንዴት መጣሽ? ልትመጪ ቻልሽ? እንዴ ሰው ጠይቄ ነው። ችግር አለው እንዴ? ማለቴ እንደዚህ ማለቴ እኮ አይደለም፣ ግን እዚህ እንዳለው ማን ነው ነገረሽ? ሰውን ጠይቄ ነው። ምንድን ነው ችግሩ? እኔ እኮ ምንም የማውቀው ነገር አለ ነበርንም እንዴ? መቼ ሆስፒታል ገባ? ማለቴ ከሰው ጋር ተጣልተህ ነው እንዴ? አልተጣላውም። ታዲያ ምን ሆነህ ነው? ስለዚህ በቃ ማን እንደመተኛ አላውቅም። በቃ ራሴን ያገኘሁት ሐኪም ቤት ነው። ማለቴ በቃ አልጋ ላይ እኮ ነው ራሴን ያገኘሁት። በቃ ምንም የማውቀው ነገር የለም። አላወቅም ማን እንደሆነ? አላወቅኩትም። ፖሊስ ጣቢያ መሄድ አለብን። ፖሊስ ጣቢያ ማን ደግሞ? ይሄ እኮ ትንሽ እኮ ነው፣ በጣም ትንሽ ስለሆነ ባነድ ነው የሚሻለው። አይ አሁን ዝም ካልክ ማለት ነው ሌላ ቀን ይመለሱበታል። ስለዚህ መሄድ አለብን ፖሊስ ጣቢያ። ኧረ ችግር የለውም። ይሄ እኮ ትንሽ ነገር ነው፣ ችግር የለውም። በቃ ኖርማል ስለሆነ በቃ ያጋጥማል። ለዛ ነው እንዴ? ምንድን ነው ይሄ ደግሞ? ሮት ነው በጣም እንደዚህ ስታይ ምን ይመስላል? ማለቴ እኔ እንጃ ብቻ እኔ አላውቅም። ያው በጣም ነው የማመሰግነው። ችግር የለውም። አሁን ትበላለህ? አይ አልበላም። ስማኝማ በዚህ እጅ እኮ ነው የምንጎርሰው። ስበድል ዛሬም ልቤ መቼ የተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ጻፍሽው በበድን ሜዳ ውስጤን ሰብሬ ስበድል ዛሬም ልቤ በቃ እኔ ልሄድ። ቻው። ትንሽ አትቆይም? ቆይ አንድ ላይ እንሄዳለን። ትንሽ ቆይቻለሁ። እኔም ስለሚሄድ አብረን እንሄድም። አይ አንቺ እሱ ጋር ትንሽ ቆይ። ቸኩላለሁ፣ ለዛ ነው። እሺ መልካም ቀን። ቻው። እሺ አንቺ ልጅ ቢጎልም ከቶ እምነቴ
ጻፍሽው በበድል መዳ ውስጤን ሰብሬ ስበድል ዛሬም ልቤ መቼ ተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንኩ ጻፍሽው በበድል መዳ ውስጤን ሰብሬ ስበድል ዛሬም ልቤ መቼ ተነዳ በራስ ቃል መውደቄ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ የቤቴ ፋኖስ አንቺ ነሽ እንዴ? አዎ። እንዴት አደርክ? አንቺ ነሽ ሰላም እምነት ሕይወቴ እኔማ ያንቺን ጠረን አረሳም ያንቺን ቃና አረሳም። እንዴት ነህ አሁን እየተሻለኝ ነው። እየተሻለክ ነው? አዎ ተሽሎኛል። እንደት ነሽ አንቺ? አለሁ። ደህና ነሽ? ደህና ነኝ። ለውጥ አለካ? አዎ አለኝ። አሁን በጣም ደህና ነኝ። ለምን ተነስተህ ነው ካናደርግ? አይ እስካሁን እኮ ቤት ነህ። እሱ እንኳን አይሆንም። እሱ እንኳን አይሆንም። ለምን? የመውጣት ሙድ የለኝም። እሺ ምን ላምጣልክ? አይ ምንም ምንም። ቆይ የሆነ ነገር ላምጣልክ። ሰላም። ቆይ አንቺ ምንድን ነው የምትፈልጊው? አንቺ ምን ቤት ነሽ? እኔማ አቶ ነኝ። አንቺ ምን ቤት ነሽ?